ayo borana siyama ya rabbi ya nabi abo borana siyama ya waka ya nabi jeda yo atino wate nabi mati ya rabbi ya ungeza nenda mata yo atino wate nabi mati rakotan kesale karajabata ayo borana siyama ya lamiti ya nabi jeti abo borana siyama ya sabaki ya nabi jeda ya waka ya nabi jeda yo atino እሺ አሁን ያለነው ያቤሎ ነው ያቤሎ ከተማ በቦረና ዞን ውስጥ ያቤሎ ከተማ ነው ያለነው ከአዲስ አበባ ተነስተን ወደ ዝዋይ መተን ዝዋይ በኩል አድርገን በሻሸመኔ ሐዋሳ በምትገነጠለው መንገድ ወደ ወላይታ ሶዶ ገብተን ከወላይታ ሶዶ በአርባ ምንጭ ኮንሶ ያቤሎ አድርገን ዛሬ ያለነው ማለት ያቤሎ ላይ ነው ነገር ግን ከያቤሎ በኋላ ወደ ተልተሌና እርዳታ የሚሰጡባቸው ወደ ተልተሌና እንዲሁም ወደ ዲሎ አካባቢ ደርሰን መተናል አሁንም ያው ጉዟችን አልተገታም እንቀጥላለን ማለት ነው أنا دلّو اللي دبلته أشيل لك اللي تقدر تراتي نالي تقوله ترانيتي ناتنا ما في زيت يا تدان تقوله ترانيدا أما اللي أنا سوتوني كار سما الله تقدر تراتي ناس كار خيسيات لله ما هو ديارك تير بقى قرقرة جون كونجو بقى ይሄ የምታዩት የኢትዮጵያ ቀይ መስቀል ማህበር ልክ እንደ ወትሮ ሁሉ በቦረና በድርቅ ለተጎዱ ወገኖቻችን ከ206 ሚሊዮን ብር በላይ በመሰብሰብ ድጋፍ ያደረገበት ሁኔታ ነው ይሄ የመጀመሪያው ጊዜ አይደለም በቀይ መስቀል በኩል ለቦረና ድጋፍ ሲደረግ ላለፉት 3 አመታትም እንዲሁ ተመሳሳይ ድጋፍ በድርቅ ለተጎዱ ወገኖቻችን የኢትዮጵያ ቀይ መስቀል ማህበር ሲያደርግ ነበር ማለት ነው አዎ ቀይ መስቀል ነው Armacani sarga. Awai jirmo. Motor lo, baterai teknik minimum 50. Kok fajar absani dari yang andi bicara ya. በህይወት ይኖር ራሱ አይታወቅም
ከሀገር ወጥተዋል። ዋንቃው ያቀም ኔትወርክ አይሰራም። ቻው ቻው። 50 ሺህ የሚያክሉ ሰዎች ምንም ምግብም ምንም መጠለያም የላቸውም። እነዚህ ሰዎች እነሱ ናቸው። አሁን ወደ ሌሎቹ እየሄድን ነው። Soğan cemratını. Zeytin de yapla. Yok ikasın. በኦሮሚያ ክልል በቦረና ዞን በተልተሌ ወረዳ ቡሌኮርማ የምትባል ቀበሌ ውስጥ ነን። በዛው ያለው በድርቅ ምክንያት ይሄ ህዝብ ሁሉ የምትታዩት ነው። እኔ የምሰራ በኑትሪሽን ነው ተመርቄ የገባሁት። አሁን ሄልዝ ኦፊስ ላይ ነኝ። በእኛ አካባቢ ያለውት ከአንደር 5 ሲቪር አኪዩት ማልኑትሪሽን የሚባል በጣም የተጎዱ ህጻናቶችን በዛውን በዚህ ወረዳ በዚህ ወር ብቻ 408 ህጻናቶች አሉ። ደግሞ ሞርቢድ አኪዩት ማልኑትሪሽን የምንላቸው አለ። ያኛ ደግሞ 4961 ልጆች አሉ። ፕሬግናንት ላክቴሽን ማን የምንላቸው እርጉዝናና የማጠቡት እናቶች እነሱም ደግሞ 4466 በዚህ ወረዳ ብቻ ያለ ነው። ኢልደር የሚባለው አለ። ታላቆች ወይ ደግሞ ትልቅ ወይ ደግሞ ከ60 አመት በላይ የሆኑትን ወደ 3274 የተጎዱት አለ ማለት ነው። አሁን በዚህ ድርቅ በዛው ወረዳ በዚህ የዚህ ወር ብቻ ነው አሁን የተጎዱ ሰዎች ያው ሁሉ ለተጎዱ ወይ ደግሞ ለድጋፍ ይሄውን እዚህ የመጡት ራሱ መምጣት የሚችሉት ብቻ ናቸው። ቢያንስ አሁን ወደ ቤት ወይ ደግሞ መኪና የማይገባበትን ቦታ ብንሄድ አይናችን ማየት የምንፈራ ወይ ደግሞ ከአልጋ ላይ የማይነሳ መቋቋም የማይችል ምንም ኢነርጂ የሌለው በጣም ሉዝ ሆኖ ኢነርጂ በአርጋ ቆራኛ ላይ ያለው የሰውን እጅ ድጋፍ ብቻ የሚጠይቅ ከፍተለውም ይሌለውም በጣም ተጎርጦ ለአይን የማስፈራ ወደ ሚዲያ ራሱ መቅረብ የማይችል ነው ማለት ነው። ይሄ እዚህ የመጡት ድጋፍ የሚችሉት ብቻ ናቸው ማለት ነው። ስለዚህ በእኛ አካባቢ አሁን ያለው ድርቅ በጣም ለ3 አመቶች ነው ዝናብ ያልዘነበ። ቦረና የሚታወቀው ወተት አለው፣ ማር አለው፣ ከብት አለው ይላል። በአሁን ሰዓት ምንም የለውም ማለት ነው። ይሄ ቦረና ህዝብ የምንላቸው አዋሳ ዩኒቨርሲቲ፣ አዳማ፣ እንዲላ ዩኒቨርሲቲዎች ላይ ይል አዘጋጅተው ለዩኒቨርሲቲ ተማሪ እንጀራ የሚሰራቸው በዚህ ከተማ ይል ነበር ማለት ነው። አዳማ ላይ የትኛው ሆቴል ሲገቢ የምትበይ ፍየል ከዚህ የሚሄድ ዛሬ ቦረና ይሄንን ነገር ሁሉ አጥቶ ትላንት በእጅ ወተት ነበር የሚሰጠው። በአሁን ሰዓት ከእጅ ላይ ምንም የለውም። የሰው እጅ ነው የምጠይቀው። እርግጠኛ ነኝ ማንም ሹፌር ወይ ደግሞ ማንም ሰው ቢሄድ አንድ አይላንድ ነው ይዞ የሚሄደው። ያ አይላንድ በ30 ብር ነው ወይ በ5 ብር ነው። አንድ ቦረና ህዝብ አንድ ጀርኬን ራሱ በ100 ብር ጊዜ ቢል ወይ ብር የለውም ወይ ደግሞ ውሃውን ማግኘት አቅቶ በእርጥብ ላይ ወይ ደግሞ በቤት ውስጥ ሳይወጣ የሰው እጅ ብቻ ድጋፍ እያገኘው የምንጠብቅ ነው ማለት ነው። ስለዚህ ያላቸው የሰጣችሁ ነው እናመሰግናላችሁ። ፈጣሪ ባለው ባካፈላችሁ ይተከላችሁ። በአሁን ሰዓት ግን ቦረና ህዝብ በጣም ድጋፍና ጉዳት ላይ ስላለ ማንኛውም ሰው በዚህ ሚዲያ የምታዩት የሚከታተሉት ሁሉ በቲክቶክ፣ በፌስቡክ፣ በዩቲዩብ ያለውን ለቦረና ህዝብ ድጋፍና ያለውን ዋጋ ክፈሉ እንላለን። አድራይን በዚህ አስቀርባለሁ።